ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። እስኪ እዚህ ጋር አንድ ቪዲዮ ልጋብዛችሁ። ሁላችንንም ተች የሚያደርግ ቪዲዮ ስለሆነ ነው። ስክሮል አድርጋችሁ እንዳታሳልፉት። እኔ ምንም የመንግስት ሆስፒታሎች ግን ቤተሰቦቻችሁን ወይ ራሳችሁ ልትታከሙ ሄዳችሁ ታውቃላችሁ? እኔ ደግሞ እዛ ሌላ ትኩሳት ነው ያለው። እዛ ደግሞ ሄደክ ልትታከም ወይ ቤተሰብን ይዘህ ሄደህ ልታሳክም ያለው መከራ ሁሉን ነገር እዛ አገኛለሁ ብለህ ከሄድክማ በቃ አለቀ። ልብ ምርመራ የለንም እኛ ጋር። ውጪ ወጣችሁ አስመርምራችሁ ይዛችሁ ደም ምርመራ ውጪ ወጣችሁ አስመርምራችሁ ይዛችሁ እንዴ ምን ማለት ነው? በቃ መንግስት እንኳን ለህዝቡ የሚታከምበትን እቃዎች ገዝቶ ማከፋፈል አቅቶታል ማለት ነው ወይስ እየወጣ እየተሸጠ ነው? ሲልኩ እንኳን ይፈት እዚህ ክሊኒክ ሂድ፣ እዚህ ሆስፒታል ሂድ፣ እዚህ እንትን የግል ተቋማትን እየመረጡ እዚህ ሄደ አስመርምረው ወይ ተመርምረና ነው። ጤና መድን ትላለህ። ጤና መድን 5 ሳንቲም የሚሰራል ነገር ነው። በጣም የሚያሳዝነው ነገር ማለት ጥቂት የሆነ ነገር ይደግፍ ይሆናል እንጂ ጤና መድን እዛ ጋር በቃ ምንም እንደሌለው ነው የምታየው። ጓንት ከጓንት አቅም እንኳን ገዝተና ትባላል። መድኃኒቶች ያዙሃል። መድኃኒቶች ከውጪ ውስጥ የሌለው መድኃኒቶች ከውጪ ያዙሃል። እንዲህ ግን የሚመለከተው አካል ቼክ አድርጎ ያውቃል ይሄን ነገር? ምን ማለት ነው? አንዳንድ ዶክተሮች ጭራሹ ነው ውጪ በፓርት ታይም የሚሰሩበት ቦታ ይልኳቸዋል። ውጪ በፓርት ታይም የሚሰሩበት ቦታ እዚህ ሄደ ይሄንን ተመርምረና ይሉሃል። እንዲህ ተው እንጂ ህዝብን እናገልግል እንጂ ምን ማለት ነው? እንዲህ ምርመራው ደግሞ እንዲቀላል እንዳይመስላችሁ። የደም ምርመራ ውድ ነው። ልብህን ተመርመር ተባለ ውድ ነው። ውስጥ ኢንተርናል ችግርህን ተመርመረና በለ ውድ ነው ይሏል። እንዴት አድርጎ ነው ታዲያው ድሃ ታክሞ የሚድ ነው? እኔ ይሄንን ነገር የሚያደርጉ ጥቂት የህክምና ባለሙያዎች አሉ። ለራሳቸው ጥቅም ሲሉ መንግስት መስሪያ ቤት ቦታ እየሰሩ የግል ተቋማት የሚልኩ አሉ። እቃውስ ቆይ መንግስት ጓንት መግዛት አቅቶት ነው? ስሪንጅ ከስሪንጅ አቅም መንግስት ስሪንጅ አልቋል ሂድና አምጣ ትባላለህ ውጭ። እንደው ለይተው እንኳን ሁሉንም የሚያስፈልጉት አንዴ ጽፈው እንኳን አይሰጡ። ስሪንጅ ገዝተህ ስትመለስ ይሄን ነገር ገዝተህ ትባላለህ፣ ጓንት ገዝተህ ትባላለህ። እንዴት ነው የሚታሰበው? አይ ነው ችግሮች እንዳሉ እናውቃለን በየቦታው፣ ግን እንደዚህ መደረግ አለበት? እውነት የሆስፒታሎች የግዢ ክፍሎች መመርመር አለባቸው። ምን ያህል ፔሸንት ገባ፣ ምን ያህል ፔሸንት ለፔሸንት ዕቃ ተጠቀምን፣ አዘይዶ ዘመንዝ ደግሞ ምን ያህል ባላንስ አለን እያለ መታወቅ አለበት። አለበዛ አንዳንድ ነገሮች ወደ ውጭ ሁሉ ወጥተው የሚሸጡ ከሆነ እንዴት ህዝቡ ይታከብታል? ምን ማለት ነው? እባካችሁ የህክምና ባለሙያዎች ችግር እንዳለባችሁ እናውቃለን። እውነቴን ነው የምላችሁ። ግን ደግሞ እንደዚህ አይነት ነገሮችንም መቃወም አለባችሁ። በቃ ምንም እኮ የሌለው መድን ፈንዷን ብቻ ይዞ መጥቶ በእሷን የሚታከም ይፈልግ ሰው አለ። መድን ፈንዷን ብቻ ይዞ ታዲያ ውጣና ታከም፣ ልብህን ቼክ ተደረግ፣ ሳምባህን ቼክ ተደረግ ብላችሁ ውጪ ስትልኩት ምን ያህል ብር ውጪ ላይ እንደሚጠየቅ እንዴት አታስቡ? እንዴ አረ ወዴት እየሄድን ነው? ቆይ መመርመሪያ መሳሪያዎቹ መንግስት ሆስፒታል ውስጥ የሉ ተበላሽተዋል ወይንስ ምን እየተደረገ? ለእያንዳንዷ ምርመራ ውጪ ወጣ እድሉ ከደረሰ ነው ከስንት አንድ ሁሉንም ምርመራ እዛ አድርጋ ልትወጣ የምትችል። እውነት ይላችኋል ሆስፒታል ሄዳችሁ የምታውቁ ሰዎች ይሄንን በደንብ ጠንቅቃችሁ ታውቁታላችሁ። የመንግስት ሆስፒታሎች
ተአምር ነው እኮ የምታየው። በቃ አንዳንዱ በቃ ችግረኛ ምንም ማድረግ ስለማይችል እዛ ያለውን አስታማሚ የመጣው ምናምን ተረባርቦ አዋጥቶ ውጪ ድረስ ልኮ እንዲታከም ምርመራ እንዲደረግለት ይደረጋል። ታውቃላችሁ ችግር ውስጥ ያለ ሰው እንዴት እንደሚተዛዘን ያለውን 10 20 100 እያወጣ እየሰጠ ሕክምና እንዲደረግ ይደረጋል። መንግስት ሆስፒታል ውስጥ ምርመራም ውጪ እንዲያደርግ በእርዳታ ምክንያት ማለት ምን ማለት ነው? እቃ ግዢ የለም ወይ? ምንድነው? መድን ፈንድ አይሰራም ወይ? ኧረ እኔ ስንቱን ተናግሬ ልቻለሁ። በጣም ብዙ ህመም አለባት ይቻላል። በጣም ያሳዝናል። እባካችሁ ባለሙያዎች ችግሮች እንዳሉ እረዳለሁ። እኔ ጋም ችግር እንዳለ ሁሉ እናንተ ጋም ሁሉም ጋር ችግር እንዳለ እረዳለሁ። ግን ደግሞ በአቋራጭ ለመበልጸግ የሚፈልጉ ከታማሚ ላይ ነጥቀው ወደ ውጪ ሽጠው ወደ ውጪ የላኩ የግል ክሊኒኮችን የግል ሆስፒታሎችን የሚያደልቡ አሉ። እዛው እናንተ ሰራተኛ ውስጥ ማለት እዛው ሆስፒታሉ ውስጥ የሚሰሩ ሰራተኞች ውስጥ እንደዚህ አይነት ስራ የሚሰሩ አሉ። ለነሱ ግን ምረት የለኝም። ገና መጣበታለሁ፣ እናገርበታለሁ። ተው እንጂ ተው። በስንት ነገር የሚሰቃየው ሰው ታሞ እዛ ሲመጣ እናንተ እንደገና ተጨምሮበት። ኧረ አዳመጣችሁት አይደለም? እንግዲህ ወንድሜ እንዳለው እኔ ሁሉንም መተቸት አልፈልግም። ምክንያቱም ደግሞ የግል ኑሯቸው አቅም የሌላቸው ሰዎች ወደ ግል በሚሄዱበት ሰዓት እዚህ ጋ ገንዘብ ይወደድባቸዋል። ሆስፒታል ላይ ሂዱና እኔ መጥቼ አክማችኋለሁ የሚሉ እናት የሆኑ ዶክተሮችን ስለማቅ ማለት ነው። በዚህ በተቃራኒ ደግሞ ሆስፒታል ላይ የሌሉ ነገሮችን እየለቃቀሙ ለግላቸው ብቻ የሚያሟሉ አግቢስ የሆኑ የሆስፒታል አመራሮችን አውቃለሁ። ሪፖርት እንኳን ሲደረግላቸው ይሄ ነገር ጎሏል ተብሎ ሪፖርት ሲደረግላቸው የሆስፒታሉን ከማሟላት ይልቅስ ሪፖርት የተደረገላቸው ነገር ወደ ግላቸው ወስደው ብቻ የሚያሟሉ ሆስፒታሉን ከሌሎች የግል ድርጅቶች ጋር ሳይሆን ኮምፒት እንዲሆን የሚያደርጉ የራሳቸውን የግል ድርጅት ከሆስፒታሉ ጋር ነው ኮምፒት የሚያደርጉት። ስለዚህ ይሄ ነገር ወደፊት ይቀረፍ ከተባለ የግል ኑሯቸው የሆስፒታል ስራ አስኪያጅም ሆነ ሜዲካል ዳይሬክተር ከአመራርነት ቦታቸው ላይ ሊወገዱ ይገባል ነው የምለው። ይሄ ነገር ከተስተካከለ ወደፊት ሆስፒታል ላይ መሟላት የሚገባቸው ነገሮች በተገቢው መልኩ ይሟላሉ የሚል ሀሳብ ነው ያለኝ። አመሰግናለሁ።